እሺ የዩቲዩብ ጓደኞች ዛሬ የማሳያችሁ ቻናላችንን ወይም ቻናላችን ላይ የጫነውን ቪዲዮ እንዴት ነው ቅድመ ጥንቃቄ የምናደርገው የሚለውን ነው የማሳያችሁ ዛሬ። መጀመሪያ ምንድነው የምናደርገው? እዚህ ጋር ያያችሁ ዩቲዩብን ከፈትኩት። ከዛ በኋላ እኔ ቻናሌ ውስጥ ገብቼ ላሳያችሁ። ቻናሌን ገብቼ እንደዚህ ከፍተዋለሁ። እንደዚህ ከከፈትኩት በኋላ ቪዲዮዎቼ አያችሁት። እነዚህ ቪዲዮ አሁን እንዴት ነው የምጠብቀው ከራሳችን ያው ጓደኛ ከምንለው ሰው ጥቃት እንዳይደርስብን እነዚህን ቪዲዮዎች እንዴት ነው የምንጠብቀው? አሁን እዚህ ውስጥ ገብቶ እንደፈለገ ማድረግ ይችላል። የራሳችን ጓደኛ የምንለው ማለት ነው። ኤዲት ማድረግ ይችላል፣ ዲሌት ማድረግ ይችላል፣ ሌላ ቪዲዮ መጫን ይችላል። እና እንዴት ነው የምንጠብቀው? እዚህ ጋር ደግሞ ማሳያችሁ ጎግል አካውንት ነው። ጎግል አካውንት ራሱን የቻለ ሴኩሪቲ ነው። ይሄ ጎግል አካውንት ከሃከሮች ሀክ እንዳንደረግ የሚጠብቀን ነው። እኔ ግን ማሳያችሁ ቅድመ ጥንቃቄ ነው። ቅድመ ጥንቃቄ ቪዲዮአችንን እንዴት ነው የምንጠብቀው የሚለውን ነው ማሳያችሁ። እዚህ ጋር የምታዩት የቻናላችሁ ቪዲዮ በቅርብ ጓደኛችሁ ዲሌት እንዳያደርግብን መጥፎ ነገር እንዳያደርግብን እንዴት ነው የምንጠብቀው የሚለውን ላሳያችሁ። መጀመሪያ እዚህ ነጠብጣባ ውስጥ እንገባለን። ከዛ በኋላ ኤክስቴንሽን የሚለውን እንገባለን። እዚች ጋር ኤክስቴንሽን፣ ከዛ ማኔጅ ኤክስቴንሽን እንገባለን። ማኔጅ ኤክስቴንሽን ከገባን በኋላ እዚህ ጋር የት እንሄዳለን? ክሮም ዌብ ስቶር የሚለው ውስጥ እንገባለን። ክሮም ዌብ ስቶር ከገባን በኋላ እዚህ ሰርች ባር ውስጥ ምን ብለን እንጽፋለን? ክሮም ሎክ ብለን እንጽፋለን። ክሮም ሎክ ብለን ከጻፍን በኋላ ኢንተር እንለዋለን። እዚህ ጋር ኢንተር ካልነው በኋላ አያችሁ እዚህ ጋር የተለያየ አማራጮች ይመጣልናል። በጣም ብዙ ናቸው። ከነዚሁ በጣም ቀለል ያለውን ነው ማሳያችሁ። ቀለል ያለና በጣም ከሁሉም ደስ የሚለው ይሄ ሁለተኛው በብሮዘር ሎክ የሚለው በጣም ነው የተመቸኝ። ይህን ለእናንተ ላሳያችሁ ይዤ መጥቻለሁ። እስኪ አብረን እንየው፣ ከፍተን እንየው። ብሮዘር ሎክ የሚለውን እንየው አብረን። ከዛ ከፍተዋለሁ። ከዛ ምን ይለኛል እዚህ ጋር አድ ቱ ክሮም ላይ አድርግልኝ ነው የሚለው። ወደ ክሮም ይወስደናል። ከዛ እዚህ ጋር ደግሞ አድ ኤክስቴንሽን ይለናል። ኤክስቴንሽን ላይ አድ ስናደርገው ምን ማድረግ ይጀምራል? ዳውንሎድ ማድረግ ይጀምራል ማለት ነው። እዚህ ጋር አያችሁ ዳውንሎድ ያደርግልናል። ዳውንሎድ አድርጎ ሲጨርስ ራሱ ይከፍትልናል። አያችሁ እዚህ ጋር ዌልካም ቱ ብሮዘር ሎክ ብሎ መጥቶልናል። ከዛ ምንድነው የምናደርገው? ከላይ ሄደን ከላይ እንደዚህ ከከፈተልን በኋላ ወደ ላይ እንሄድና ኤክስቴንሽን የምትለዋን ምልክቷን እንነካና ከዛ እዛ ውስጥ ሌሎቹን ያዋቸው ሌሎቹ ፒን ተደርገዋል። እሱ ብቻ ፒን አልተደረገም። አያችሁ ሌሎቹ ፒን ተደርገዋል። እሱንም ፒን እናደርገዋለን። ፒን ካደረግን በኋላ እዛው ላይ ሆነን ነጠብጣባን እንነካና ወደ ታች እንወርዳለን። ወደ ታች ከወረድን በኋላ እቺ ቀስቶ ያለችበት ከዛ ወደ ታች ሁለተኛው ላይ ማለት ነው። ሁለተኛው ላይ ከዛ በኋላ ምንድነው የምንነካው? እዚህ ጋር ኦፕን ብሮዘር ሎክ ሴቲንግ ውስጥ እንገባለን። ወደዚህ ወደ ግራ እንመጣና ኦፕን እንለዋለን። እቺን ሴቲንግ እንኳን ኦፕን ካረግን በኋላ እንደዚህ አይነት ነገር ሲመጣልን ብሮዘር ሎክ የሚለው ሲመጣልን ስታርት ናው እንለዋለን። ከዛ በኋላ እዚህ ጋር ስማችን የአባታችን ስም ኢሜይል እና 6 ዲጂት ፓስዋርድ ነው። ከ6 በታች አይሆንም። 6 ዲጂት ፓስዋርድ ካስገባን በኋላ ሬጂስተር ነው የምንለው። እና ምንድነው ይሄ በጣም ጠቃሚ አፕሊኬሽን ነው። ምክንያቱም በቅርብ ጓደኛችን ቪዲዮአችን ዲሌት እንዳይሆን ሌላ ነገር እንዳይለቅብን ቅድመ ጥንቃቄ ነው። ከጎግል አካውንት ጋር በምንም አይገናኝም። ይሄ ቅድመ ጥንቃቄ ነው። ራሳችን እንደዛ ለፍተን የሰራነውን ቪዲዮ ቅድመ ጥንቃቄ ማድረግ አለብን። ከዛ እዚህ ጋር ከ1 እስከ 6 ሞላውት። እዚህ ጋር ምደግመዋለሁ ከ1 እስከ 6። ከዛ ሬጂስተር ነው የምለው። ከዛ አፑ ስለተመቸኝ ላይክ አደርገዋለሁ። እናንተም ላይክ አድርጉት። ከዛ በኋላ ምንድነው የማደርገው? እዚህ ጋር በቃ ቆልፎልናል። እስኪ ደግሞ እንሞክረዋለን። አያችሁ እዚህ ጋር ብሮዘር ሎክ ብሎናል።
ከዛ ሁሉንም እናጠፋዋለን። እስኪ ሁሉንም እያጠፋን መቆለፉንና አለመቆለፉን እናየዋለን። ከዛ ከእንደገና እስኪ እንክፈተው ክሮምን። አያችሁ በቃ ማንም ሰው ዝር አይልም ማለት ነው። እዚህ ጋር ምንድነው ማስተዋል ያለብን? ቅድመ ጥንቃቄ ነው። ከዛ ሎጊን እንለዋለን። አያችሁ በቀላሉ እንደዚህ ቪዲዮአችን እንደዛ ለፍተን የሰራነውን ቪዲዮ እንደዚህ ቅድመ ጥንቃቄ ማድረግ አለብን እና ራሳችሁን እንደዚህ እያደረጋችሁ መጠበቅ አለባችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።